So, hi everyone. ባለፈው ክላሳችን እንዴት ኒውራል ኔትወርክ ተጠቅመን prediction እንደምንሰራ አይተናል። ስለዚህ in some way you have learned about how to use a tensorflow framework for defining the neural network architecture. And today we are going to see about how to use the neural network to do the classification task. Specifically, in this class, we are going to use some of the data sets that's available on UCI. ይሄኛው ባለፈው እንደነገርኳችሁት UCL ካላችሁት just ዳታ ሴቱን እዚህ ጋር ሰርች ማድረግ ትችላላችሁ። ፍሪ ሪፖ ነው፣ ሪፖዚተሪ ነው። ስለዚህ የፈለጋችሁትን ዳታ አይነት እዚህ ላይ ትጽፋላችሁ። ለምሳሌ ዛሬ ለክላሲፊኬሽን የምንጠቀመው ዋይን ዳታ ሴት አለ፣ ዋይን የምንጠጣው። ስለዚህ እዚሁ ላይ ዋይን ኳሊቲ ዳታ ሴት የሚላለ እንከፍታለን። ዲስክሪፕሽኑ ወደ ታች ይኖራል። ምን አይነት አትሪቢዩት ነው ያለው ምናምን የሚለው ሙሉ መረጃ እዚህ ጋር እናገኛለን። ለምሳሌ ዳታ ሴት ውስጥ ምን አለ? we do have 12 attributes. First one is fixed acidity level የአንድ ዋይን፣ volatility, citric acid ምናምን የሚለው ወደ 12 የሚጠጋ አትሪቢዩቶች ነው ያለው። ስለዚህ ይሄንን ተጠቅመን አንድ ዋይን ኮርስ ፎልደሩን ከፍተን ካየነው ሁለት አይነት ዳታ ነው ያለው። አንዱ የሬድ ዋይን ነው፣ ሁለተኛው ደግሞ ዋይት ዋይን የሚባለው ነው፣ ነጩ ማለት ነው። ስለዚህ የሆነ አትሪቢዩት ወይ ደግሞ 12ቱ ከተሰጠን እኛ ደግሞ ስራችን ምንድነው የሚሆነው? የተጠቀሰው ኬሚካል ፕሮፐርቲ ሬድ ዋይን ነው የሚገልጸው ወይስ ዋይት ዋይን ነው የሚለውን ክላሲፊኬሽን ነገር መስራት እንችላለን ማለት ነው። So you can apply the same concept to do face recognition, sentiment analysis, hate speech detection, or other classification tasks. ለጊዜው ግን አሁን የምንጠቀመው just a binary classification. So the model is going to output either red or white based on those chemical properties. Like ለምሳሌ ይሄን ዳውንሎድ አደረኩና ከፍተን እንየው ምን እንደሚመስል። just I'm loading it. And yeah, it's trying to open. ስለዚህ እነዚህ አትሪቢዩቶች 12ቱ ኮሎሞኖች እዚህ ጋር ይታያሉ። ስለዚህ ይሄን ያወጣልን ነው። ስለዚህ እነዚህ እንደ ጊቨን ከተሰጠን የኛ ሞዴል ደግሞ ይሄ የሬድ ዋይን ነው ወይ ደግሞ የዋይት ዋይን ነው ብሎ ይነገረናል ማለት ነው። just by solely relying on these 12 attributes ያንን ልንሰራ ነው ማለት ነው። ስለዚህ ይሄ ክላሲፊኬሽን ታስክ ነው የሚባለው። ስለዚህ መጀመሪያ ላይ ኒውራል ኔትወርክ ላይ ኮድ ከመጻፋችን በፊት አርኪቴክቸሩን ዲፋይን ማድረግ አለብን። ምን አይነት አርኪቴክቸር ነው የሚኖረን? ስለዚህ እዚህ ጋር 12 አትሪቢዩት ካለን መጀመሪያ ሂድን ሌየር ላይ 12 ኒውሮኖች ያስፈልጉናል ማለት ነው። 3 4 5 6 7 እያል 11 ትደረድራላችሁ። then in between you can define as many hidden layers as you like. እንደፈለግነው እዚህ ጋር hidden layer ላይ ያለው ከፈለግን 10 14 80 ማድረግ እንችላለን። if you have a computing power በጣም ጥሩ ኮምፒውተር ካለ ያንን ማድረግ እንችላለን። መጨረሻ ላይ ደግሞ አውትፑት የምናደርገው ስንት ክላስ ነው? አሁን እኛ ለመስራት ያሰብነው ባይነሪ ክላሲፊኬሽን ነው። ስለዚህ ባይነሪ ክላሲፊኬሽን ሲሆን 1 or 0 ነው የሚሆነው። እኛ in our case is either red or white ነው የሚሆነው አትሪቢዩቱ። ስለዚህ ለምሳሌ ሬዱን 1 ልንል እንችላለን፣ ዋይቱን ደግሞ 0 ማለት እንችላለን። because መጀመሪያ ላይ ክላስ ላይ እንዳወራ ነው ኒውራል ኔትወርክ ቁጥር ጋር ነው ጫዋታቸው። ስለዚህ ያንን ተጠቅመው ስለሚሰሩ ይህንን ኮንሲደር እናደርጋለን። ሶ ሞዴሉ የሆነ ቁጥር ያወጣል እዚህ ጋር። let me write something here. ሞዴሉ ፕሮባቢሊቲ ነው የሚነገረን። ፕሮባቢሊቲ is always, as you know, it ranges from 0 to 1. yes, ፕሮባቢሊቲ ከሆነ ስለዚህ ትሬሾልድ ያስፈልገናል። ትሬሾልድ ለማግኘት ደግሞ ለምሳሌ ሞዴሉ የሚያወጣው ከ0.5 በታች ከሆነ ሬድ, if it is greater than less than that, otherwise you can say it's white. ስለዚህ እቺን ትሬሾልድ በካልኩሌሽን ነው የምናገኘው ማለት ነው። just not kind of random guessing አይደለም። ሞዴሉ ራሱ ያንን ፊገር አውት አድርጎ ያን እንዲሰራ እናደርጋለን። ባይዞ ዲቴሉ እንዴት ካልኩሌሽን እንደሚሰራው ባለፈው ክላስ ላይ ስራ አወራን። እዚህ ጋር ደግሜ አላወራም። ስለዚህ ያንን ሪሶርስ ማንበብ ትችላላችሁ።
So አሁን ወደ ስራ መሄድ እንችላለን ማለት ነው። So I'm going to use a collab ይጠቀማለሁ አሁን። So how to hide this one maybe የበጠበጠን ስለሆነ somewhat minimize ላድርግ። ስለዚህ እዚህ ላይ ኮላብ እዚህ ጋር ኦሬዲ የከፈትኩት ስላለ አዲስ ልክፈት ፋይል ኒው ወይ ደግሞ ዝም ብላችሁ ጉግል ሰርች ላይ እዚህ ላይ ኮላብ ካልኩ ጉግል ኮላቦራቶሪ ይከፍትልናል። ስለዚህ እዚህ ላይ ገብቼ ኒው ላለው አዲስ ኒው ኖትቡክ ላለው ስለዚህ እዚሁ ላይ ኮዳችን ራን ማድረግ እንችላለን ማለት ምንም ፓይተን ኮድ ፒሲያችን ላይ ኢንስቶል ሳናደርግ ይሄንን ፊቸር መጠቀም እንችላለን ጀስት ስለዚህ ፋይሉ ጉግል ድራይቫችን ላይ ሄዶ ሴቭ ያደርጋል። ሶ እዚህ ጋር ስም ይሰጣል ነው አሜሴ ይሄንን ሌክቸር ሪከርድ ያደረኩት ቡሌ ሆራ ዩኒቨርሲቲ ስለሆነ አሜሴ BHU lab exercise ይችላልው። ስለዚህ እዚህ ላይ ፕላትፎርሙ ላይ ሁለት ፊቸር ነው የሚሰጠን አንዱ ዲስክሪፕሽን የምንጽፍበት ነው አንዱ ደግሞ ኮድ ነው። ይሄኛው ፕሌይ አይከን ስትመጣ ኮድ መሆኑን ነው የሚያሳየን ቴክስት ካረን ደግሞ ዲስክሪፕሽን የምንጽፍበት ነው። ስለዚህ የትኛውም ኮድ ስንጽፍ መጀመሪያ ላይ ዲስክሪፕሽን መጻፍ አለብን። ስለዚህ ያ ደግሞ ትልቅ ሆኖ እንዲመጣ ከፈለግ ሃሽ እናርግና wine classification using deep learning ስለዚህ እቺን ጨረስኩት። አሁን ኮድ ጋር መሄድ እንችላለን። ስለዚህ እንደምታዩት ፎንቱ ትልቅ ነው። ሶ መጀመሪያ ላይ ለቤዚክ ነገር የሚያስፈልጉ ላይብረሪዎችን አፕሎድ ማድረግ ያለብን። ስለዚህ ያንን አፕሎድ ለማድረግ let me minimize this one a little bit ኢምፖርት እናርግና የሚያስፈልጉን ላይብረሪዎች ላይክ ለፕሎቲንግ የምንጠቀመው matplotlib አለ matplotlib .pyplot as PLT you don't need to መሸምደድ አያስፈልግም straight forward import pandas as pg basic ይሁን import numpy as np ብለን ኢምፖርት እናደርጋለን። ስለዚህ ቼክ እናደርጋለን ራን በማድረግ ስለዚህ ኤረር ከሌለው ቀጥታ ይሄድልናል። እዚህ ጋር ቢዚ የሚሆነው ያላችሁት ኮኔክሽን ይወስናል ፍጥነቱን። so there is nothing wrong with this code so ወደ ሁለተኛ ስቴፕ እናልፋለን። አሁን ማሽኔ ላይ ዳውንሎድ ስላላረግ ቀጥታ ዩአርኤሉን ፕሮቫይድ በማድረግ ያንን ዳታ አክሰስ እናደርግ። ስለዚህ red is equal to panda.read csv ፋይል ነው read csv ከዛ ፓዙን እንሰጣለን የፋይሉን ከዛ ለሴፓሬተር የምንጠቀመው ደግሞ ምንድነው separator is equal to semicolon ለምን ኮማ ሴፓሬትድ ፋይል ነው csv ሲባል ማለት ነው። ስለዚህ ያችን ስፔሲፋይ እናደርጋለን። ስለዚህ አሁን ዩአርኤሉን ኮፒ እናርግ ለሬድ ዋይን የሬድ ዋን እዚህ ላይ ራይት ክሊክ አድርጌ ኮፒ ሊንክ አድሬስ ስላለው ከዛችን እዚች ጋር ፔስት ማድረግ ነው ፓዙ do the same thing for white wine white is equal to read csv ፋይል ለማንበብ ይሄንን ነው የምንጠቀመው። ከዛ ፓዙን የሱንም white wine right click copy link address ይሄኛው ሃይድ አይሆንም እንዴ let me see hide yeah so yes ስለዚህ አሁን ሃይድ አድርጌያለሁ። so የዋይቱን copy link address then I need to paste it here ኮማ ሴፓሬተሩ የዚህም ተመሳሳይ ነው ሴሚኮሎን ደን። ስለዚህ አሁን ኮዱን ቼክ ማድረግ እንችላለን ማለት ነው። what's wrong with this read csv ያ ፓንዳ ቀርታለች እዚች ጋር panda.read csv አልኩ አሁን run so አሁን everything is going well። አሁን እያንዳንዱ ዳታ ማየት እንችላለን። እስቲ ፕሌይ እናድርግ እሱ ጋር ለምሳሌ ባለፈው እንዳወራ ነው 5 ሮው ማየት ፈለገ ሬድ ውስጥ የሚለው ስለዚህ ራንስል 5 ሮው ነው ያሳየኛል። ምን አይነት ዳታ ነው ያለን እዩት። ሬድ ዶት ሄዳል እዚህ ጋር እንደምታዩት እነዚህ ኮሎሞኖች አሉ ፊክስድ ሲቲቲ የሚላለ ቮላቲሊቲ ብዙ ነገሮች አሉ። let's do the same thing ቴል ካለ ደግሞ መጨረሻ ላይ ያሉት አምስቶቹ ይመጣሉ። መጨረሻ ላይ ያሉት ወደ 1598 ዳታ ነው ያለ ነው። 10 ከፈለጋችሁ እዚህ ላይ 10 ብላችሁ መጻፍ ነው።
10 ዳታ ያወጣል። ስለዚህ ሄድም ተመሳሳይ ነው። ስታቲስቲክስን ከፈለጋችሁ ደግሞ ቀጥታ ዲስክራይብ ብላችሁ መጻፍ ትችላላችሁ እዚህ ጋር ዲስክራይብ። ስለዚህ ፕሮፐርቲውን ያወጣል እዚህ ጋር እንደምታዩት። ለምሳሌ ሜቢ ትራንስፖዝ ብናደርግ ጥሩ ይመስለኛል። ትራንስፖዝ ለማየት እንዲመቸን ማለት ነው። እዚህ ጋር እንደምታዩት አሁን ፊክስድ አሲዲቲ ካውንቱ ብዛቱ 1599 ነው። ስለዚህ እዚህ ጋር እንደምታዩት ሁሉም ተመሳሳይ ነው። ተመሳሳይ ነው እዚህ ጋር ያለው ማለት ነው። ያ ምን ያሳያል? ሚሲንግ ቫልዩ የለም ማለት ነው። ሚኑ አለ፣ ስታንዳርድ ዲቪዬሽኑ አለ፣ ሌላው ኳርታይል ሬንጅ ምናምኖች አሉ። ስለዚህ ለጊዜ እነሱን ስኪፕ እናድርግና ዋናው እዚህ ጋር ማየት የፈለግነው ሚሲንግ ቫልዩ አለመኖሩ፣ ሁሉም ተመሳሳይ ነው። ወይ ደግሞ ኮድ ጽፈንም ማየት እንችላለን ያንን። ለምሳሌ ሬድ ዶት ኢስ ኖት አፕሊኬብል ዶት ሳም ካልኩ ያንን ቆጥሮ ያወጣልኛል። ሶሪ ሬድ ስንጽፍ በዚህ መልክ ነው። ስለዚህ እንደምታዩት ሁሉም ዳታ አለ፣ 0 0 ይላል። አንድ ሚሲንግ ቫልዩ ቢኖር ቆጥሮ ይነግረናል ማለት ነው። እቺ ላጥፋትና ደን አሁን ታይፓቸው ማወቅ አለብን። ለምሳሌ ታይፕ ዲፋይን እናድርግ ሬድ ላይ let's say red is 1 and white is 0 በኋላ እሱን ፕሬዲክት ስለምናደርግ so I'm going to say red እና ኮቴሽን ውስጥ ታይፑ just አዲስ ቫሪያብል ክሬት እያደረግን ነው። ይሄ ቴክኒካሊ ፊቸር ኢንጂነሪንግ የምንለው ነው። red is equal to 1 okay, white type is equal to type is equal to 0. ስለዚህ አሁን ተጨማሪ አንድ አትሪቢዩት አለን ማለት ነው። ይሄንን ስናይ let's check it red ብዬው just let me ask head ተደገመች። so let me delete this one red dot head እናየው። ስለዚህ አሁን ተጨማሪ አንድ የሚል አለ። ዋይት ከሆነ ደግሞ ያቺ 0 0 0 ትላለች ማለት ነው። እዚህ ጋር እንደምታዩት ይሄኛው የዋይት 0 0 ነው የሚሆነው። አሁን ዞሮ ትሬል ልናደርግ ስለሆነ ሁለቱን እንደምራለን። አሁን ደግሞ we need to append both data set together። ሁለት ዳታ ነው ያለን ሬድ እና ዋን የተለያየ ማለት ነው። ስለዚህ መርጅ እናድርግ። ስለዚህ ለመርጂንግ ኮድ ነው የምንጠቀመው። ስለዚህ እንዳለ ሬድ ዋይን ዋይት ዋይን ከምንል ዋይንስ is equal to ሬድ አንዱ ላይ እንደምራለን። append ኮፒ ፔስት ማድረግ ማለት ነው። ይሄ directly append I'm going to combine the white one then ከዛ አንዳንድ አትሪቢዩቶችን መጨመር እንችላለን። ለምሳሌ ኢንዴክስ ሁለቱም ጋር ስላለ ኢግኖር እናድርግ። ኢግኖር ኮንትሮል ስፔስ አንዳንዴ ይረዳል። ኢንዴክስ is equal to true ዱፕሊኬት እንዳይሆን ማለት ነው። ስለዚህ ዋይንስ የሚል አንድ ትልቅ ዳታ ሴት አለ ማለት ነው። ያንን ነው ዋይንስ ዶት ዋይንስ ብዬ ዶት ሄድ ካልኩ አሁን ሁለቱን ነው የሚይዘው ይሄ። ስለዚህ ሁለቱንም ይይዛል። ሳይዝ ወይ ደግሞ ሼፑን ከፈለግ ስንት ዳታ ነው ያለው እዚህ ላይ 6497 13 ኮሎሞን ነው ያለው። ለምን ታይፕ የምትል ስለጨመርን ማለት ነው። አሁን ሳይዙ ትንሽ በዝቷል። ስለዚህ አሁን ቀጥሎ ምንድነው የምናደርገው? ለትሬኒንግ የምንጠቀመው አሁን እዚህ ጋር ይሄንን ፓርት ሜቢ ስክሪንሾት ላርግና ወደ where is it ስኒፒንግ ልሰድና ኮፒ then let me paste it here። ምንድነው ማድረግ የፈለግነው አሁን ከዚህ እስከዚህ ያለውን where is that rectangle ከዚህ እስከዚህ ያለውን ለማስተማር እንጠቀማለን ሞዴሉን ቢልድ ለማድረግ። ኦኬ እነዚህ ፊቸሮች ናቸው ማለት ነው። you can simply say these are features for training። ይሄ ደግሞ አውትፑቱ ነው ሌብል ክላስ ሌብል ልትሉ ትችላላችሁ። ሞዴላችን ፕሬዲክት እንዲያደርግ የምንፈልገው ደግሞ እቺኛ ናት ማለት ነው። ስለዚህ ይሄንን ነጥልን እናወጣለን አሁን። ስለዚህ አይሎክ የሚለውን በመጠቀም ነጥልን ማውጣት እንችላለን። ያንን እንጠቀም። ስለዚህ አሁን አዲሱ ዳታ ሴቶችን ኤክስ ማለት ፊቸራችን ነው። ባለፈው አውርተናል። ኤክስ ካፒታል ማለት ሊስት ኦፍ ፊቸርስ ማለት ነው።
ዋይን ውስጥ አይ ሎክ እንልና ሎኬሽኑ ስፔሲፋይ እናደርጋለን። መጀመሪያ ላይ የምንጽፈው ኦል ሮውስ ማለት ነው። ኦል ሮውስ ኮሎን ካረግ ነው ማለት ነው። ኮማ then you need to define about which columns you are going to use. So column 0 to 11 ስለዚህ ይሄ ኢንዳይሬክትሊ 12 ነው። ስለዚህ ይሄኛው 12ኛ ስለሆነ ኢግኖር እያደረግን ነው ታይፑ። ለምን እሱን ዋይ አድርገን ሞዴላችን ራሱ ያንን ፕሬዲክት እንዲያደርግ ስለምንፈልግ አረግ ነው። do the same thing y small letter ደግሞ አውትፑቱ ነው። ስለዚህ እሱ ደግሞ ምን ይሆናል? ዋይንስ የመጨረሻ ቫልዩ ማለት ነው። ዋይንስ ብለን ወይ ደግሞ ሌላ አማራጭ መጠቀም እንችላለን። ባቋረጥ ነምፓይ ስላለ ነምፓይ ዶት ራቨል ብለን እቺን አምጣልኝ ማለት ነው። ዋይንስ ዶት ታይፕ ኮሎሙን ኮፒ አድርግና ዋይ ላይ አስቀምጥልኝ ማለት ነው። ይሄ ወይ ደግሞ እቺን ብቻ ብን ማድረግ ነው 12 ብለን በመጻፍ you can achieve the same thing. okay አረኩ then code then x ብዬው አሁን x ማየት ከፈለግ እንደዚህ እናርግና እንየው ምን እንደሚመስል። እዚህ ጋር እንደምታዩት ታይፕ የምትል ኮሎሞን ጠፍታለች። አሁን ታይፕ የለችም። አሁን x ላይ ፊቸሮች ብቻ ናቸው የቀሩት። ይሄ ማለት ነው እኛ የፈለግነው እስከ ኳሊቲ ነው። yes ስለዚህ ያቺን አወጣን እስከ 11 አለን ማለት ነው። አሁን ፊቸር 0 ጀምሮ 1 2 3 4 5 6 7 8 9 10 11 11 ማለት ነው። ይሄኛው አንድ ላይ ስላለ ይሄንን በመጨመር ያቺ የቀረችውንም መጨመር እንችላለን እዚህ ላይ። ሶ ኤክስ ካልኩ አሁን መጨረሻ ላይ የቀረችው ኳሊቲ ትወጣለች። ነገር ግን አሁን ኳሊቲን አንፈልግም። ቀጥታ ኳሊቲ ለፕሬዲክሽን መጠቀም ስለምንችል ያንን እናጠፋለን። ሶ እስከ 11 እንውሰድ። then do the same thing x ስናይ ይሄን ይመስላል። y ደግሞ ካረኩ አውትፑቱ እንደዚህ ነው የሚሆነው። 0 እና 1 ነው የሚሆነው ማለት ነው። y እንደምታዩ 0 እና 1 ማለት ሬድ 0 ማለት ዋይት። then አሁን ዳታው መቁረጥ አለብን። ለቴስት እና ለትሬኒንግ የምንጠቀመውን ለይተን ማስቀመጥ አለብን። ይሄንን በደንብ አይተናል። ከዚህ በፊት ነው የለቀቁት ቪዲዮ ማየት ትችላላችሁ። ሶ እዛ ላይ ስላለ ያንን ደግመን አናይም። ሶ ትሬኒንግ ቴስት ስፕሊት ምንድነው የምንጠቀመው? ኤስኬለር እንጠቀማለን። ሶ ያንን ትሬኒንግ ቴስት ስፕሊት ለማድረግ ማለት ነው። ስለዚህ ይሄንን መሸምደድ አያስፈልግም። ዝም ብላችሁ ኤስኬለር ትሬኒንግ ቴስት ስፕሊት ብላችሁ መጻፍ ትችላላችሁ። ስለዚህ ፓኬጁን እንዴት እንደምትጠቀሙ እዚህ ላይ ማውረድ ነው። ሶ ይሄንን ከሚሸመደድ ይሄንን መጥቼ ኮፒ አደርጋለሁ። ሶ ፔስት ይሄንን ላይብረሪ በመጠቀም በቀላሉ ፕሪ ፕሮሰሲንግ መጨረስ ይችላል ማለት ነው። ሶ ይሄ ፋንክሽን ምን ያደርጋል? 4 አውትፑት ነው የሚያወጣው። ስለዚህ ያንን ምን አደርጋለሁ? ዳታችን ለመቁረጥ ኤክስ ትሬን እላለሁ። ለትሬኒንግ የምጠቀመው ኤክስ ቴስት እላለሁ። ለቴስቲንግ የምጠቀመው ዋይ ትሬን እላለሁ። አውትፑታችን ዋይ ቴስትም ይኖራል። ለምን ዳታው ልንቆርጥ አይደለም፣ ለትሬኒንግ እና ቴስት ብለን ዲቫይድ ማድረግ ስለፈለግ ይሄንን እንሰራለን ማለት ነው። ስለዚህ ይሄንን የሚሰራልን ይሄ ፋንክሽን አሁን ኢምፖርት ያደረግነው ኮፒ ላድርግና እንደ አርጉሜንት አሁን ዋይን ይወስዳል። የኛ ዳታ ዋይ ኤክስን ማለት ነው። ኤክስ ካፒታል እና ዋይ እዚህ ጋር እንሰጣለን። በመቀጠል የሚያስፈልግ ከሆነ ቴስት ሳይዙ ስንት ፐርሰንት ለትሬኒንግ ስንት ፐርሰንት ለቴስቲንግ የሚለው እዚህ ጋር ነው የምንገልጸው። ሶ ያ ደግሞ ቴስት ሳይዝ እና የተለመደው 70-30 ከሆነ ጀስት እዚህ ጋር 0.30 ትላላችሁ። ከዛ ረንደም ማድረግ አለብን። ዳታውን መርጅ ስናደርግ እንዳያችሁት ላይ ያለው ሬድ ነው፣ ታች ያለው ዋይት ስለሆነ ረንደማይዝ ማድረግ አለብን፣ ሚክስ ማድረግ አለብን። እንደዛ ካልሆነ ለትሬኒንግ ዋይን ብቻ ተጠቅሞ ለቴስቲንግ ሬድ ሲመጣ ሞዴሉ ፌር ያደርጋል። ሶ ቴስት ሳይዝ አልኩ then random states equal to 45 just you can give it any name any number። ስለዚህ አሁን ቆራረጥኩ ማለት ነው። እንዲቆርጥልን እናደርጋለን ቺትራን በማድረግ አሁን እንየው ሼፑ። መጀመሪያ ላይ ሳይዙ ስንት ነበር? ወደ 6000 ምናምን ነበር። አሁን ኤክስ ትሬኒንግ ለትሬኒንግ የምንጠቀመው ኤክስ ሳይዙ ስንት ነው? ዶት ሳይዝ ብዬ ቼክ ላድርግ። እዚህ ጋር እንደምታዩት 5000 ምናምን ነው። ለምን 30% ለቴስቲንግ እየወሰነ ስለሆነ ማለት ነው። ስለዚህ ኤክስ ትሬን እና ዋይ ትሬን አብሮ ይሄዳሉ።
ኤክስ ቴስት እና ዋይ ቴስት አብሮ ይሄዳል ማለት ነው። በኋላ ስንጠቀም ለትሬኒንግ ቴስቲንጉን ለፈተና ነው የምንጠቀመው ሞዴሉን ቢውልድ ካረግን በኋላ ኦኬ ያን እናደርጋለን። then አሁን ስፕሊቲንጉን ሰራ what is next we need to define our neural network ስለዚህ አሁን እዚህ ጋር እንልጻል description the next step is just define your neural network architecture ያንን እንሰራለን። ሶ ያንን ለማድረግ አርኪቴክቸሩ ቴንሰር ፍሎ ነው የምንጠቀመው አሁን። ስለዚህ ፍሮም መጀመሪያ ላይ ቴንሰር ፍሎ ኢምፖርት እናድርግ። ኢምፖርት ቴንሰር ፍሎ as tf then from ቴንሰር ፍሎ ዶት ወይ ደግሞ ቀጥታ ኬራስን አክሰስ ማድረግ እንችላለን። ያንን ሌየር ኒውራል ኔትወርክ አርኪቴክቸር ለምሳሌ ኒውራል ኔትወርክ ኖትስ ልበልና እንየው እዚህ ጋር አንድ ፒክቸር ልከፍትና እዚህ ጋር እንደምታዩት እነዚህን አርኪቴክቸር ዲፋይን ለማድረግ የምንጠቀመው ጀስት እኛ አሁን የምንሰራው ሲኩዌንሻል ኔትወርክ ስለሆነ ጀስት we can simply use ኬራስ እንጠቀማለን። ስለዚህ እነዚህ ስንት ኖድ ነው ያለው፣ ዳታው እንዴት ነው የሚሄደው ወደፊት ለፊት፣ ምን አይነት አክቲቬሽን ፋንክሽን ነው የምንጠቀመው የሚለው እዚህ ጋር ነው የምንገልጸው ማለት ነው። ስለዚህ ያንን ለመስራት የሚያስችለን ላይብራሪ ቴንሰር ፍሎ ነው። ስለዚህ ቀጥታ ኬራስ ዶት ብዬው አክሰስ ማድረግ እችላለሁ ወይ ደግሞ ቀጥታ መጀመሪያ ላይ from tensorflow import keras ብዬ ኮዱን ለማሳጠር አሁን ቀጥታ ኬራስን አክሰስ አደርጋለሁ። keras ዶት layers import እዚህ ጋር የምንፈልገው ዴንስ ሌየር ዴንስሊ ኮኔክትድ ማለት ነው። እዚህ ጋር ያለው አንዱ ፊት ለፊት ያለው ጋር ዳይሬክትሊ ኮኔክት ከሆነ ዴንስ ሌየር ነው። ኮንቮሉሽን አለ። አሁን ዴንስ ሌየር ብቻ እንጠቀም። ዴንስ ኮማ this is actually enough for our work. then ሌላው from keras dot model import sequential model define እናደርግ ስለሆነ ማለት ነው። recurrent neural network model አይደለም የኛ sequential ነው። ስለዚህ እቺን ዲፋይን እናደርጋለን። ስለዚህ ሞዴል ዲፋይን ለማድረግ የሚያስፈልጉ ላይብረሪዎች ኢምፖርት አደረግናል። አሁን ስትራክቸሩን ዲፋይን እናድርግ። አሁን ደግሞ ስትራክቸሩ ስለዚህ ሞዴል is equal to sequential መሆኑን ያው ቫሪያብሉን ኢኒሻላይዝ ለማድረግ ነው። just this will automatically call the constructor to initialize every model parameters automatically randomize እንዲያደርግልን randomization አለ ብለናል። ኒውራል ኔትወርክ ስናስተምር ከረንደም ነው የሚጀምረው። ስለዚህ ሞዴል ዶት አድ ብለን ምን እንጨምር ዴንስ ሌየር። ይሄኛው ዴንስ ሌየር ስንት ኒውሮን ይኖር ለምሳሌ 12 ልበል። then what kind of activation function we are going to use we need to specify that activation is equal to የተለመደው ሬሉ ነው። ሬሉ ምን ያደርጋል? ሬሉ ፋንክሽን summation of dot product ከሰራን በኋላ ለሬሉ ፋንክሽን ስንሰጥ አውትፑቱ ወይ ዜሮ ነው ወይ ደግሞ የመጣውን ቁጥር እንዳለ ነው የሚያስተላልፈው። ለምሳሌ እንደ ኢንፑት የሚገባው ወደ ሬሉ የሚገባው -5 ከሆነ አውትፑቱ ዜሮ ነው የሚሆነው። ዜሮ ከሆነ ቀጣይ ያለው ኖዶች እንዳለ በዜሮ ስለሚባዙ እንዳለ ኔጌቲቭ ነው የሚሆኑት ማለት ነው፣ ወይ ደግሞ ዲስኮኔክት ነው የሚሆኑት። ስለዚህ ያችን በረሩ እንጠቀማለን። ኦፍ ኮርስ ሬሉ የምንለው ወይ ደግሞ አክቲቬሽን ፋንክሽን ኒውራል ኔትወርክ ነን ሊኒየር ፋንክሽን እንዲማር የሚያስችል አንዱ ፓርት ነው። ሶ ይሄኛው ሌክቸር ራችን ውስጥ በደንብ ስላወራን ያንን እንደገና ሪቫይዝ ማድረግ አለባችሁ። ሶ then we need to define what is the shape of the input. What's wrong here? Input shape is equal to bracket ውስጥ ሼፑ አሁን እኛ የምንጠቀመው ስንት ነው? 11 ፊቸር ነው አይደለም? 11 ብለን በዚህ መልክ እናስቀምጣለን። ኢንፑት ሼፑ መንገር አለብን ማለት ነው። then ወይ ደግሞ በቀላሉ x ዶት ሼፕ 0 ብለን ማግኘት እንችላለን። ሞዴል ዶት አድ አሁን አዲስ ሌላ ሂድን ሌየር እየጨመርን ነው። የፈለግነው ቁጥር መስጠት እንችላለን። 9 ያደርግ አክቲቬሽን ፋንክሽኑን መቀየር እንችላለን። ሲግሞይድ ማድረግ እንችላለን። አሁን ተመሳሳይ እንዲሆን ሬሉ አረግ you can change to any activation function that you want. ሞዴል ዶት አድ አሁን የመጨረሻ ሲምፕል ኒውራል ኔትወርክ እየሰራን ስለሆነ አሁን መጨረሻ ላይ የኛ አውትፑት ስንት ነው? አውትፑታችን 1 ነው ብለናል። እስቲ ባክ አድርገን የምናገኝ ከሆነ
ኦኬ አንዱ ስለሆነ ኦሬዲ ሄደ ባይነሪ ክላሲፊኬሽን ስለሆነ አንድ አውትፑት ብቻ ነው የምንፈልገው እኛ ስለዚህ ዋን እናደርጋለን ሶ ዋን then አንድ ከሆነ ክላሲፊኬሽን የምንሰራ ከሆነ ደግሞ መጨረሻ ሂድን ሌየር ላይ የምንጠቀመው አክቲቬሽን ፋንክሽን ሲግሞይድ መሆን አለበት ኦኬ ያችን ሲግሞይድ ብለን እንገልጻለን ማለት ነው then you can simply say model.summary just visualize ለማድረግ ነው እቺ ምንም ሌላ የምሰራ ነገር የለም ስትራክቸሩን ለማየት sorry something is wrong here activation model.add okay dense የሚሉን እዚህ ጋር ረስቻለሁ sorry እቺ ጋር አብራጌታለች ያ ስለዚህ አሁን የኛ ኔትወርክ ስትራክቸር ይሄን ይመስላል ዴንስ ሌየር አለ መጀመሪያ ላይ 12 ኖዶች አሉ ኢንፑት ኒውሮኖች ከዛ በመቀጠል ዴንስ 3 አለ ቀጥሎ ያለው እሱ ደግሞ 9 ነው እዚህ ጋር እንደምታዩት then ዴንስ 4 አለ አንድ ነው ይሄ ደግሞ መጨረሻ ላይ ያለ ነው ማለት ነው ይሄኛው ምንድነው ሞዴሉ የሚማረው ፓራሜትር ነው ኒውራል ኔትወርክ ላይ የምንማረው ሁለት ነገር ነው ሞዴሉ እንዲማር የምንፈልገው yes maybe ባለፈው አውርተናል just revise ለማድረግ ነው እዚህ ላይ ለመጻፍ ነው የሚማረው ምንድነው አላማችን weight እና bias ነው አይደለ weight ሁሉም ኖድ ጋር ኮኔክት ይሆናል ለምሳሌ የመጀመሪያ እኛ ላይ ስንት አለ 12 ነው ዲፋይን ያደረግነው አይደለ ስለዚህ 12 weight ይኖረናል 12 ሲባዛ ስንት ኮኔክሽን አለ ዴንሲ ስለሆነ ደግሞ ኢንፑታችን ስንት ነው 11 ነው 11 ፕላስ bias ደግሞ ለእያንዳንዱ ኖድ ትገባለች ስለዚህ the bias is going to be equivalent with the number of neurons yes ስለዚህ 12 ይሆናል ይሄን ዳይሬክትሊ ምን ማለት ነው 12 ጊዜ 12 this is equal to what 114 ማለት ነው ስለዚህ ፈርስት ሌየር ላይ 144 ትሬኔብል ፓራሜትር አለ ቀጥሎ ያለውስ ስለዚህ ይሄ 12 ከሆነ 12 ጊዜ 9 እናባዛለን so maybe calculator ልክፈት መሰለኝ 12 times 9 plus 9 117 ስለዚህ ይሄ ከዛ ነው መጣችሁ እቺ ደግሞ 9 ናት ስለዚህ 9 ጊዜ ከዚህ ጋር እናባዛለን 9 times 1 plus 1 ለምን አንድ ኒውሮን ብቻ ስላለን አንድ ባያስ ይኖረናል so this will constitute 10 ሁሉንም አንድ ላይ ስንደምር 117 ሲደመር 144 ነው yeah sorry let me remove everything 144 plus 117 plus 10 271 ስለዚህ እቺ ያችን ነው የምትገልጸው ማለት ነው so you need to know everything ስለዚህ ይሄንን ከቀየርን የካልኩሌሽኑ እዚህ ጋር የምታዩት ሁሉም ነገር ይቀየራል ለምሳሌ ይሄን 19 ካል ትሬኒብል ፓራሜትሩ በጣም ያድጋል 247 ነው እንደምታዩት yes እዚህ ጋር 411 ይሆናል ማለት ስለዚህ ሞዴሉ ቶሎ አይማርም so anyways let's bring it back to the original design ከዛ ምን እናደርጋለን አሁን ዲፋይን አደረግ ስለዚህ ሞዴሉን ለማስተማር የምንጠቀማቸው አንዳንድ ፓራሜትሮች አሉ so we can call them hyperparameters so model.compile with what we need to define the loss what kind of loss function we are going to use to determine the success of our function ይማራል ገስ ካረገ በኋላ ሚስቴኩን ካልኩሌት ማድረግ አለበት ያን ሚስቴክ ካልኩሌት ለማድረግ የምንጠቀመው ፋንክሽኖች ይለያያሉ ለምሳሌ የምንሰራው ክላሲፊኬሽን ከሆነ ባይነሪ ክሮስ ኢንትሮፒ ሊሆን ይችላል ካቴጎሪካል ክሮስ ኢንትሮፒ ሎስ ሊሆን ይችላል ፕሬዲክሽን ከሆነ ደግሞ ኤምኤኢ ሊሆን ይችላል yes ስለዚህ ያንን መግለጽ አለብን ሃይፐር ፓራሜትር ስለሆነ in our case now we are going to use binary አይግዘኝም እንዴ so binary cross entropy ሁለት ክላስ ስላለኝ ብቻ ነው አሁን ይሄን የተጠቀምኩት ብዙ ክላስ ከሆነ ምን ያደርጋለው ይሄንን ካቴጎሪካል ክሎስ ኢንትሮፒ ላርግና እቺን መቀየር አለብኝ እቺን ደግሞ ሶፍት ማክስ ላለው ማለት ነው ሌላ ጊዜ እንመጣበታለን እሱ then ሌላ የሚያስፈልገን ምንድነው ኦፕቲማይዘር ኦፕቲማይዘር is equal to ምን አይነት ኦፕቲማይዘር ነው አዳም ነው አዳግራር ነው ኤስጂዲ ነው ምን አይነት ነው የምንጠቀመው you need to specify that ከሚስቴኩ እንዲማር ምንድነው የምንጠቀመው ባክ ፕሮፓጌት አድርገን
ሎሱን ሚኒማይዝ ለማድረግ የምንጠቀም አልጎሪዝሞች ናቸው። ሜትሪክስ how do we quantify the performance of our model? So maybe we can use the accuracy in this case. Classification ስለሆነ how accurate it is, accuracy አልኩት። ይሄም ቤዚክ ነው፣ ሃይፐር ፓራሜትር ነው አሁን የሰጠነው። መጨረሻ ላይ ፊት እናደርጋለን። አሁን ፊት ማለት ትሬን ማለት ነው። ስለዚህ just I can use one variable ስማር የሆነ አኪዩሬሲው ምኑ የሚያስቀምጥልኝ ቫሪብል የሚቀመጥበት ቦታ አዘጋጀው። ስለዚህ ሞዴል ዶት ፊት እላለሁ። ፊት ስናደርግ እንግዲህ ክላሲፊኬሽን ነው የምንሰራው፣ ሱፐርቫይዝ ለርኒንግ ነው። ጥያቄም መልስ መስጠት አለብኝ። አሁን እዚህ ጋር ኤክስ ትሬን ከዛ ዋይ ትሬን፣ ይህንን ሁለት ተጠቀምና ተማር እያልኩ ነው። አሁን ስፕሊት ስናደርግ ይህንን ሰርተናል። እዚህ ጋር እንደምታዩት ኤክስ ትሬን ዋይ ትሬን፣ ሲፈትን ደግሞ ኤክስ ቴስት ነው የሚጠቀመው። ስለዚህ ጥያቄውንም መልሱንም እየሰጠው ነው በራሱ ከዚህ እንዲማር ማለት ነው። ስለዚህ ስንት አይትሬሽን ስንት ዙር በኋላ ይማር ኢፖክስ የምንለው እዚህ ጋር እንሰጣለን። ስለዚህ ብዙም እንዳይቆይብኝ 10 አደርጋለሁ፣ ይሄንን እንዳይቆየን ማለት ነው። then batch size በእያንዳንዱ ዙር ስንት ሳይዝ ዳታ ነው የሚጠቀመው batch ሳይዙን ስፔሲፋይ አደርጋለሁ። here I make it 1 አንዳንድ እንዲጠቀም then verbose error ካለ ያንን እንዲያወጣልኝ 1 አደርግ so let's get this in. Yeah, disturbing me. So አሁን ካስጀመርኩ መማር ይጀምራል። እያንዳንዱ ዙር ላይ ምን እንደተማረ ኢረሩ ምን እንደሆነ አብረን እንይ። አሁን መጀመሪያ ዙር እየሞከረ ነው እንደምታዩት ኢፖክስ 1 out of 10 እያለ ነው። ስለዚህ በእያንዳንዱ ዙር አንድ ዳታ ነው። this is not the good way to train the model. እቺን ባች ሳይዙን 16 32 ምናምን ማድረግ አለብን። ስለዚህ አሁን ክላሲፊኬሽኑ በጣም ቀላል ስለሆነ አሁን አኪዩሬሲው እንደምታዩት በመጀመሪያ ዙር 91% አገኘ ሞዴሉ። አኪዩሬሲው ጥሩ ነው ማለት ነው። ዳታውም ቀላል ነው። ጀስት ዋይን እና ሬድ ዋይን ክላሲፋይ በጣም ክሊርሊ ቪዚብል ስለሆነ ማለት ነው። ኬሚካል ፕሮፐርቲው የተለያየ ስለሆነ በቀላል ሞዴሉን ይማራል። you can actually achieve the same accuracy using the classical machine learning model. ስለዚህ እንደምታዩት መጀመሪያ ላይ 91 ነበር፣ 93 ሆነ፣ 94 ሆነ፣ እየጨመረ ነው፣ እየተማረ ነው ማለት ነው ከሚስቴኩ። yes ስለዚህ እንደዛ እየጨመረ ከሆነ እኛም ኢፖኩ ወይ ደግሞ አይትሬሽኑን በመጨመር እንዲማር ማድረግ እንችላለን። but there is no guarantee that as you increase the number of iteration the accuracy will also increase. that will not work, it depends. ስለዚህ እያየን ነው መጨመር ያለብን። እየጨመረ ከሆነ ጨምረን እንሞክራለን። ብዙም ለውጥ የማይመጣ ከሆነ ደግሞ ያንን መጨመር አያስፈልግም። ስለዚህ ያንን ምን እናደርጋለን? እዚህ ጋር ትመጡና ሂድን ሌየር መጨመር ነው። እነዚህ ኮፒ ፔስት እያደረጋችሁ 9 የሆኑን 100 ማድረግ ትችላላችሁ። just we need to plug and play with the accuracy. ቁጭ ብለ ኤክስፔሪመንት የሚባለውም ይሄን ነው የሚሰሩት። ስለዚህ አሁን አለቀ። መጨረሻ ላይ ያገኘው 97% አኪዩሬሲ ነው። ይሄንን 20 ቢያደርግ ሊጨምር ይችላል። እናንተ ይሄንን በኋላ ሞክሩት። ኮዱንም እዚህ ላይ ፔስት ስለሚያደርግ ከቪዲዮ በኋላ ያንን ማየት ትችላላችሁ። so what's next? አሁን አየን። ስለዚህ ከዚህ በኋላ ምን ማድረግ እንችላለን? ከዚህ በኋላ ምንድነው ማድረግ የምንችለው? ፕሎት በማድረግ ግራፍ ምናምን ማየት እንችላለን። ያንን ሁሉ ኮድ ከሚጽፍ ለግራፍ ምናምን እዚህ ላይ ኮፒ ያደርግ ልጠቀም ኦሬዲ ቀድሜ ስለጻፍኩ ማለት ነው። ስለዚህ ኦልሞስት እዚህ ጋር 20 ኢትሬሽን ተጠቅሜ እዚህ ጋር አና ያደረኩት ይሄ ነው። ስለዚህ ለፕሎቲንግ የምንጠቀመው ማትፕሎትሊብ ነው። ኦሬዲ ኢምፖርት አድርገናል። ቺን ኮድ ላምጣና ወደ አዲሱ ኖትቡክ ላምጣ። ስለዚህ እዚህ ላይ ማትፕሎትሊብ ነው የምንጠቀመው። አንዳንድ ፓራሜትር ፊገር ሳይዝ ምናምን እዚህ ጋር ስፔሲፋይ እናድርግና ሎሱ ስንት ነው እያንዳንዱ ኢትሬሽን ላይ አኪዩሬሲው ስንት ነበር የሚለው እናያለን። ይሄንን ወደ ግራፍ መቀየር ማለት ሌላ ታምር የለም። አላማችን ኒውራል ኔትወርክ ስናስተምር ሎስ እንዲቀንስ ከተቻለ 0 ማድረግ ነው። አኪዩሬሲውን ደግሞ ወደ 100 መውሰድ ነው ማለት ነው። ስለዚህ ሎስ ሲቀንስ አኪዩሬሲው ይጨምራል። እዚህ ጋር እንደምታዩት ሎስ አሁን 0.17 ሆነ፣ አኪዩሬሲ ጨመረ። 91 ነበር 93። ስለዚህ ያ ነው። ያንን ፕሎት አድርገን በግራፍ ማየት ከተፈለገ ጀስት ራን ለደና እንየው። something is wrong here. What happened? Loss street of loss. And then እዚህ ጋር x and y must have the same first data dimension 20 እና 10 ሆነ ይላል። let me check. okay history. okay ያ እቺ አሁን እኛ 10 ኢተሬሽን ብቻ ስለተጠቀም እቺን 10 ላድርጋት 11 11
ሶ አሁን ግራፉን እንደምታዩት ግራፉ ደስ ይላል እዚህ ጋር እንደምታዩት ሁለት ግራፉ ላይ ሁለት ነገር ነው ፕሎት ያደረግነው አይትሬሽን ከዚህ ኤክስ አክሲሱ አይትሬሽን ነው የሚነግረን ከ0 እስከ 10 ዋይ አክሲሱ ደግሞ አኪዩሬሲው ነው ከ0 እስከ 1 ነው የሚሄደው ስለዚህ አይትሬሽኑ ዙሩ እየጨመረ ሲሄድ ሎሱ እየቀነሰ ነው ይላል ይሄ ግራፍ ይሄ ደግሞ አኪዩሬሲው እየጨመረ ነው ይላል ኦልሞስት ኮንቨርጅ አድርጓል እዚህ ጋር ሲደርስ ስለዚህ በዚህ መልክ ይሄንን ሁሉ ዳታ ከምናይ ፕሎት አድርገን በቀላሉ በግራፍ ማየት እንችላለን ማለት ነው ስለዚህ እናንተም አሳይመንት ሪሰርች ሲሰሩ ሞር ገምጋሚው የሚደሰተው በግራፍ ሲታሳዩ ነው በግራፍ ነው ግራፍ ይነግራል ትሬንዱ is it learning something የሚለው በቀላል መረዳት እንችላለን ለዚህኛው ኦኬ ይሄ አንዱ ነው ሌላው ፕሎት ማድረግ የምንችለው ፕሬዲክት ማድረግ አለብን አሁን ፕሬዲክት እናርግ ሞዴላችን ቴስት ዳታ ላይ ፕሬዲክት እናርግ ስናስተምር ፊት ስንል እዚህ ጋር ካስታወሳችሁት ጥያቄውንም መልሱንም እንሰጣለን ፕሬዲክት ስናደርግ ግን መልሱን መደበቅ አለብን እሱ ገስ ማድረግ ያለበት እዚህ ጋር ለየት የሚለው ይሄ ነው ሞዴል ዶት ፕሬዲክት ስንል ኤክስ ቴስት ሰጠ ስለዚህ እሱ ደግሞ ገምቶ ዋይ ቴስት ያወጣል መጨረሻ ላይ ምን እናደርጋለን ሞዴሉ የገመተውና እኛ የደበቅነውን ትክክለኛ ቫልዩ ኮምፔር በማድረግ አውትፑቱን አናላይዝ እናደርጋለን ማለት ነው so that's what we call prediction ስለዚህ ሞዴሉ ፕሬዲክሽን እየሰራ ነው ቴስት ዳታ ላይ ሞዴላችን ስማር ይሄን አያውቅም ስለዚህ ፕሬዲክት አረግ ይሄንን ደግሞ መልሰን ፕሎት ማድረግ እንችላለን so plot አድርገን ለማየት just I'm going to copy this one and we can utilize different mechanism for plotting ወይ ደግሞ አንዴ ልጨርስና ከዛ explain አደርጋለሁ so just let me add a code here just in ከመጽፍ ብዙ ቪዲዮ ስለሚያስፈልጉት አሁን በከርቭ ሮክ ከርቭ አለ ይሄኛው ምንድነው threshold ሴት ማድረጊያ ነው መጀመሪያ ላይ አውትፑት እናርግና እናውራ run ስለዚህ አውትፑቱ እንደምታዩት እዚህ ጋር ይሄኛው threshold ነው x axis false positive rate ነው የሚነግረን y axis true positive rate ነው ስለዚህ ሮክ ከርቭ ማለት ይሄንን ፕሎት ስናደርግ ነው false positive እና true positive ስለዚህ almost accuracy በጣም ሃይ ነው የኛ ሞዴል ስለዚህ እዚህ ጋር ሮክ AC ስኮሩ 0.99 ነው 99% ነው ማለት ነው ስለዚህ ለትሬሾልድ ያገኘው ደግሞ 0.08 ነው ሞዴሉ አውትፑት ያደረገው ከ0.08 በላይ ከሆነ ዋይን ሬድ ዋይን ከዛ በታች ከሆነ ደግሞ ዋይት ዋይን ብለን አሁን በኢፌልስ መጨረስ እንችላለን ማለት ነው this is a clear threshold በራሱ ነው ያገኘው እንግዲህ ሞዴሉ ባውንደሪውን አገኝተውልናል ስለዚህ አዲስ ዳታ ከመጣ በዚሁ እኛ የምናገኘው አውትፑት ከዚህ ጋር ኮምፔር ያደርግ this is a red wine this is a white wine ብለን ማውጣት እንችላለን so ያ ነው የሚገልጸው ለምሳሌ I think I do have some code here yes ስለዚህ እቺን አውጥተን ማየት እንችላለን አሁን ለምሳሌ let me add this code here ያ እዚህ ጋር አሁን ምንድነው ያለው output 1 if the probability is greater than the optimal threshold red ማለት 1 ነው ብለናል መጀመሪያ ላይ else 0 for probability that's less than the previous one less than 0.08 ከሆነ ያንን ብሎ አወጣ ማለት ነው ስለዚህ ባውንደሪው በራሱ አግኝቷል ምን ሲሆን ነው ሬድ የሚሆነው ምን ሲሆን ነው ዋይት የሚሆነው የሚለው በዚሁ ጨርሰናል ማለት so you can transform this one to a confusion matrix አሁን ቴስት ዳታ ላይ ፕሬዲክት ያደርግ ነው confusion matrix በመጠቀም ማየት እንችላለን አውትፑት true positive false positive ምናምን የሚባሉትን በዚህ መልክ ማየት እንችላለን ወደ ቁጥር ቀይረንም በዚህ መልክ ያንኑ ማየት እንችላለን ማለት ነው so let me run this እዚህ ጋር እንደምታዩት ሞዴሉ ቴስት ዳታ ላይ ነው ትሬኒንግ ላይ ኦሬዲ አግኝተናል እዚህ ጋር ትሬኒንግ ላይ መጨረሻ ላይ ያገኘነው 97 ነው ኦልሞስት ሞዴላችን ጥሩ ነው ማለት ነው የማያውቀው ዳታ ላይ ኦልሞስት 97% አኪዩሬት ነው precision ይሄ ነው ሶሪ አጠፋሁት መሰለኝ ቪራን ተገኝ ያ ሪኮሉ ደግሞ 0.95% ነው ማለት ነው ዲፊኒሽኑ what's accuracy precision recall የሚለው ባለፈው ስላየን just I'm going to skip that part ስለዚህ በዚህ መልክ ክላሲፊኬሽን ሞዴል ትሬን ማድረግ እንችላለን እዚህ ላይ እንደ ቴክ አዌይ የምትይዙት ምንድነው ክላሲፊኬሽን የሚሰሩ ከሆነ መጨረሻ ላይ የምትጽፉት ቁጥር እዚች ላይ መጨረሻ ላይ ያለችው አውትፑት ነው የምትነገረን ስንት ኖድ ነው ያለው አውትፑት ሌየር ላይ
ለምሳሌ አንድ ክላስ ውስጥ 5 ተማሪ ካለ የአምስቱም ፌስ ሪኮግኒሽን የምንሰራ ከሆነ just we need to make this one 5 and change this one to softmax function ስለዚህ ያችን መያዝ አለባችሁ ለምሳሌ ታስኩ if the task is classification ኦፕሽናችን the last activation layer activation function is what sigmoid if it is binary classification okay otherwise it is what softmax ነው የምናደርግ softmax function እዚህ ላይ ማየት ትችላላችሁ ያ ምን ያደርጋል እያንዳንዱ ኖድ weighted sum ስለሚያወጣ ወደ probability ይቀይራል softmax function ኢሜጁ እዚህ ላይ አለ ያ here it is ይሄኛው ማለት ነው ሳሜሽን ያርግና ለቶታል ሳም ስለሚያደርግ አስገድዶ እያንዳንዱ ኖድ probability ሳም ሲደረግ አንድ እንዲሆን ነው የሚያደርገው ኖርማላይዜሽን ስላለ ማለት ነው እዚህ ያን ይሰራል ስለዚህ ቀጣይ ክላስ ላይ ደግሞ ስለ ኮንቮሉሽናል ኒውራል ኔትወርክ እናያለን እዛ ላይ ፌስ ማስክ ዲቴክሽን ሊሆን ይችላል ፌስ ሪኮግኒሽን ሊሆን ይችላል እንደ ኤግዛምፕል ያን እንጠቀምና እናያለን ይሄንን ግን በራሳችሁ ሞክሩና just you can comment under the video ጥያቄ ካለም እዛ ላይ መጠየቅ ትችላላችሁ ለዛሬው ያለነው ክላስ ይሄን ይመስላል just ክላሱ በዚህ ያልቃል ማለት ነው thank you